እግዚአብሔርን ሀብት አድርጉ። ምንም ነገር አጥታችሁ እግዚአብሔርን ሀብት ለማድረግ ጠሩ። እግዚአብሔር የሌለበት ግን ሙላት እንኳ ቢሆን ጉድለት ነው። እግዚአብሔር ካለ ደግሞ ባዶነት ራሱ ሀብት ነው። የምትወልዱት ልጅ ይገላችኋል ብትባሉ ተወልዱታላችሁ። እግዚአብሔር ግን ጠላቱን ፈጠረ። አይገርማችሁም? ትልቁ ሀብታችን ማን ነው? እስኪ መልሱልኝ። ትልቁ ሀብታችን እግዚአብሔር ቸርነት ነው። እንዴት እንደሆነ እሱን 2-3 ነገር ብቻ ነግሬያችሁ ጨርሳለሁ። ሰው ቢለግስ ልብስ ያለብሳል። ሰው ቢለግስ እንጀራ ያበላል እንጂ ሰው ቢለግስ ደም ያጠጣል? ስጋውን ያበላል? አይችልም። በዚያም ላይ የፍጡር ስጋና የፍጡር ደም ረብ በቁየት የለው። በዚህ ስጋና ደም መንግስቱን እንወርሳለን። ቅዱስ ኤራቅሊስ አሁን ወደ ትምህርቱ ስንሄድ ብኢል ወረባህ ውእቱ ጸጋው ለእግዚአብሔር ዘይቱ የለቁ ለጉባኤ መንፈሳዊ መንፈስ ቅዱስ ለሰበሰባቸው ምዕመናን የማይቆጠር የእግዚአብሔር ቸርነት ትልቅ ሀብታቸው ነው አለ። መንፈስ ቅዱስ ለሰበሰባቸው ምዕመናን የእግዚአብሔር ቸርነት ትልቅ ሀብታቸው ነው። አሁን መንፈስ ቅዱስ ሰብስቧቸዋል። እዚህ ሁላችንንም፣ እኔንም እናንተንም ሁላችንም በቸርነቱ ነው የሰበሰበን። መንፈስ ቅዱስ ለሰበሰበን ለሁላችን ትልቁ ሀብታችን ማን ነው? እስኪ መልሱልኝ። የእግዚአብሔር ቸርነት አትሉ? የእግዚአብሔር ቸርነት ነው። ትልቁ ሀብታችን የእግዚአብሔር ቸርነት ነው። እንዴት እንደሆነ እሱን 2-3 ነገር ብቻ ነግሬያችሁ ጨርሳለሁ። ጥቂት ነገር። የመጀመሪያው የእግዚአብሔር ቸርነት ትልቅ ሀብት ነው የሚባለው ለምን መሰላችሁ? መጀመሪያው እግዚአብሔር ዓለምን ስለፈጠረ ነው። ዓለምን ስለፈጠረ እግዚአብሔር ትልቅ ቸር ነው። ምክንያቱም ይህንን ሁሉ ዓለም ሲፈጥር እግዚአብሔር ከፈጠረው ፍጥረት የሚጠቀመው ነገር የለም። ንጉሥ ዘኢይሰይምዎ እግዚ ዘይግዕዝዎ ባኢል ዘኢይሌቅህዎ ስብሐቲሁ ዘእምኀቤሁ ወውዳሴሁ እምዚአሁ አሐዚ ዓለም በእራሁ ኩሉ እሁዝ ውስተ እዴሁ። ነፃ የማያወጡት ጌታ፣ የማይሾሙት ንጉሥ፣ የማያበድሩት ባለጸጋ፣ ሁከት የሌለበት በባህሪው ፍቅር፣ ሁሉን የሚችል ከሃሊ፣ የሚነግስበት ዓለም ሳያስፈልገው ንጉሥ። ቅዱስ ዳዊት እንደተናገረ እግዚአብሔር እሰ ንጉሥ ውእቱም ቅድመ ዓለም፣ እግዚአብሔር ከዓለማት በፊት አስቀድሞ ንጉሥ ነው። መዝሙር 73 ቁጥር 12 ላይ ደራሲውም ዓለማተ ዓለም ሥላሴ ዘአልብክሙ ዓለም ብሏቸዋል። ሥላሴ ለዓለም ሀገሩ እናንተ ናችሁ፣ ለእናንተ ግን ሀገር የላችሁም። ለቅዱስ ጴጥሮስም ጌታ ተገልጾ እኔ አባቴ መንፈስ ቅዱስ አነ ፀሐይ አቡየ ፀሐይ ወአነ ብርሃኑ ወመንፈስ ቅዱስ ዋእዩ። አባቴ ፀሐይ ነው፣ እኔ ብርሃኑ ነኝ፣ ጸዳሉ ማለት ነው ይሄ። መንፈስ ቅዱስ ደግሞ ሙቀት ነው። አቡየ እሳት ወአነ ብርሃኑ ወመንፈስ ቅዱስ ነበልባሉ። አባቴ ፀሐይ ነው፣ እኔ ብርሃን ነኝ፣ አባቴ መንፈስ ቅዱስ ነበልባል ነው። አልቦ ሰማይ ዘያገምረን ወአልቦ ምድር ዘይጸውረን። እኛን የሚወስን ሰማይ የሚሸከመን ምድር የለም። አልቦ እምታይቴነ ወአልቦ እምላይሌነ። ከኛ በላይ ሌላ የለም፣ ከኛ በታችም ሌላ የለም። እስመ እበየሰ ኃይልነ የአውዶ ለኩሉ። የእኛ ቸርነት ዓለምን ወስኖ ገጥቶ ይኖራል እንጂ ለእኛ ድንበር የለንም ብለዋል ሥላሴ። እግዚአብሔር እንዲህ ያለ ንጉሥ ነው። አጨብጭቦ የሚሾመው አያስፈልገው፣ ደስ ይለው ዘንድ በፊቱ ምስጋና የሚያቀርብለት አያስፈልገው፣ ሰድቦ የሚያስከፋው የለ፣ ውርደት የሚቀንስበት የለ፣ ዘመኑን የሚያሳጥርበት የለ፣ ጌትነቱን የሚለካው የለ። አያንስበት፣ አይበዛበት፣ አይደክመው፣ ዘላለማዊ ፍሱህ ሰላም ነው እሱ። ከፈጠረው ፍጥረት ምን ይጠቀማል? ከውቅያኖስ ጠብታ ውሃ አይጠጣም፣ ከማሩ ከቅቤው አያሸትም። እግዚአብሔር ከፈጠረው ሜዳ ውስጥ ቤት ሰርቶ አይኖርበትም። እያሃድር እግዚአብሔር ውስተ ቤት ዘገብሮ እደ ሰብ ይላል ቅዱስ ጳውሎስ። የሐዋርያት ሥራ ምዕራፍ 17 ላይ ሲናገር እግዚአብሔር
ሰው በሰራው ቤት የሚኖር አይደለም ይላል። ከፈጠረው ብርሃን ያበሩለት አኮ ዘፈጠረ ፀሐይ ወወርሃ ወከዋክብተ ከመ ያብርሁ ሎቱ ፀሐይን ጨረቃን ከዋክብትን የፈጠራቸው ጨልሞበት ሊያበሩለት አይደለም። እሱ ይልቁንስ ብርሃናቸውን እንኳንስ ለሱ እሱ ለፈጠራት መንግስተ ሰማያት እንኳን የፀሐይ የጨረቃ የከዋክብት ብርሃን አያስፈልጋትም። የተፈቀደ ፀሐይ ወወርሃ ያብርሁ ላቲ እስመ ውእቱ ብርሃና ፀሐይ ጨረቃን ከዋክብትን አብሩልኝ አትልም። ማን? መንግስተ ሰማያት። ለምን? እሱ ብርሃኗ ነውና። እግዚአብሔር ላይጠቀም ይህን ሁሉ ፍጥረት ፈጠረ። አዲያ ይሄ ቸርነቱ አይደለም? ገበሬ አርሶ መብላቱ እግዚአብሔር ከአዝመራው ሊቀምስ ፈጥሮት ነው። የእግዚአብሔር ቸርነት ገበሬዎችን ሀብታም አደረጋቸው። የእግዚአብሔር ቸርነት ሰማይን ባለ ኮከብ ጌጥ አደረገው። አሰርገው ለሰማይ በከዋክብት ይላል ቅዱስ ያሬድ። ሰማይን እንዲህ አድርጎ በኮከብ አስጌጠው። ለሰማይ ሀብቱ የእግዚአብሔር ቸርነት ነው። ወለ ምድርን በስነ ጽጌያት ምድርን ደግሞ በአበባ ሸለማት። ለምድር ሀብቷ ክርስቶስ ነው። የእግዚአብሔር ቸርነት ለምድር ሀብቷ ነው። ቅዱስ ዳዊት ለዚህ ነው አብዛሂኮ ለብዕላ ያለው። ባለጸግነቷን አበዛህላት ለምድር። ለሰው ስር እንዳለው ለምድር ስር አላት። ለሰው አጥንት እንዳለው ለምድር አለት አላት። ለሰው ፀጉር እንዳለው ለምድር ሳር አላት። እንዲህ አድርጎ ይሰራል። ለሰው ደም እንዳለው ለምድር ውሃ አላት። እንዲህ አድርጎ ይመግባታል። ሰው ጥሮ ግሮ ልብስ ገዝቶ ይለብሳል። አይላያችሁም? ልብስ ገዝታችሁ የለበሳችሁ አሁን አሻንጉሊቶች ሁሉ እኮ ልብስ እያወዳደሩ ቡቲክ በር ላይ የሰው ጭንቅላት ሰልበው ጨርሰውታል። ሰው እንዲህ አድርጎ ገዝቶ ይለብሳል። አበቦች ገዝተው ይለብሳሉ? የለም። ያ ሁሉ ህብረ መልክ ተመልከቱት የእግዚአብሔር ቸርነት። ለዚህ እኮ ነው ጌታ እንዴ ወይንተ አርአያዝኒ ምንተ ትብሉ ርዩ ጽጌያተ ገዳም ዘከመ ይልህቁ። የምድር አበቦችን እስኪ ተመልከቷቸው። አይፈትሉ ምን አይሉ፣ እግዚአብሔር እንዲህ ያለብሳቸዋል። ወናሁ ጽጌ ገዳም ዘዮም ሃሎ እየሰመይት ወደይ ውስተ እቶነ እሳት ዘከመ ያለብሶ እግዚአብሔር። ነገ በእሳት የሚቃጠለውን ምድረ በዳ እግዚአብሔር እንዲህ የሚያለብሰው ከሆነ ፎኪሃክሙ ፈድፋደ ሕጹፃን ሃይማኖት ይላል። እሱን ልትወው ዛሬ የምርቃት ቀን ነው። እናንተ እምነት የጎደላችሁ አልኩትልኝ፣ እናንተንማ እንዴት አያለብሳችሁ ማለት። የእግዚአብሔር ቸርነት እንዲህ አድርጎ ይህን ሁሉ ዓለም ፈጠረ። ደስ አይላችሁ? ሳይሉ ለእግዚአብሔር መላ ምድረ። የእግዚአብሔር ቸርነት ምድርን ሞላ ማለት ከዳዊት ጋር አሁን ነው አብሮ። ወበቃለ እግዚአብሔር ጸና ሰማያት ወምስትንፋሰ አፉሁ ኩሉ ኃይሎሙ። የእግዚአብሔር ቸርነት ምድርን ሞላ። አይጥን የፈጠራት እኮ የእግዚአብሔር ቸርነት ነው። እስቲ ማምላክ ምን ልታደርግለት ነው? ተመልከቱት ቸርነቱን። ጓጉንቸርን የፈጠረው ምን ሊያደርግለት ነው? ቅማል ቁንጫን የፈጠረው እግዚአብሔር ምን ሊያደርግለት ነው? ቀንድ አውጣን የፈጠረው ምን ሊያደርግለት ነው? እባብን የፈጠረው ምን ሊያደርግለት ነው? የምትንጨረጨረውን ወፍ የፈጠራት ለምንድን ነው? አሁን ቢምቢ በጣም ረባሽ ናት። እኛን ራሱ ገዳም ውስጥ ትበጠብጠናለች። በተለይ እንግዳ ከሆናችሁ ትባላለች። በጣም እንዲሁ አሁን ደግሞ ጩኸቷ ነው የእሷ መከራ። ውይ ከባድ ናት። እንደው አንድ ሊቅ ምን አሉ? የእግዚአብሔር ቸርነቱ የቢምቢን አካል ማሳነሱ አሉ። ዝሆን ብታክል ኑሮ እኮ ማደሪያ የለንም። በአንድ ቀን እኮ ከተማው ተፈቶ አደረ በሉት እኮ። ሶስቱ ቢጮሁ ይበቅናል። እረፍት የለማ። እንደው እኮ ይገርማችኋል እኮ። ተመልከቱ የእግዚአብሔር ቸርነት። አሁን ቢምቢ ምን ልታረግ ነው የፈጠራ? እንደው ዝም ብላችሁ ቁጭ ብላችሁ ብታስቡት ማለት ምን ልታደርግለት ነው? ምንም። ይገርማል እኮ። እና የእግዚአብሔር ቸርነት ምድርን ሞላ ስትወጥ ይህን አይጡ ጉርጡን ምናምን ትርጉሙን የማናውቀውን ፍጥረት ሁሉ መፍጠሩ የእግዚአብሔር ቸርነት ምድርን ሞላ። ተዋቸውና እነሱን እንዴት አድርጎ በቸርነቱ ለእኛ ተጨንቆ እንደፈጣ አሁን ወደ እኛ መጣለሁ። እነሱን ይቅርና እኛን ፈጥሮ እግዚአብሔር ምን ይጠቀማል? ይጠቀማል? እንኳንስ ከእኔና ከእናንተ ከተራ ኃጢአተኞች ይቅርና ከሰማዕታት ከጻድቃን ክርስቶስ ይጠቀማል? እግዚአብሔር ይጠቀማል? አይጠቀምም። እንዲያውም ዘወሃበ ጽዋ ማይ ቆሪር እያሃጉል እሴቶ፣ ቀዝቃዛ ውሃ የሰጠ ዋጋውን አያጣም ይላል ዮሐንስ 10 ላይ።
ቀዝቃዛ ውሃ የሰጠ የሚለውን ቅዱስ ቄርሎስ ሲተረጉመው በጣም አስደናቂ ምስጢር ያወጣበታል። ቀዝቃዛ ውሃ የተባለ እንደው ውሃ የዘከረ ነው፣ በቁሙ ዳሃ። ምስጢሩ ግን ምን ብሎ ይተረጉመዋል? ለክርስቶስ ደምን መስጠትም ቢሆን ቀዝቃዛ ውሃ ነው ይላል። ምክንያቱም እሱ ከሰጠን ቸርነትና ጸጋ አንፃር የሰው ስጦታ ትርጉም የለውምና ለሱም አይጠቅመውምና አካልን እየቆራረጥክ እንኳን ለእግዚአብሔር ብትሰጥ ለእግዚአብሔር ተራ ስጦታ ነው። ለምን እግዚአብሔርን ምን ትጠቅመዋለህ? ከሰገድከው ስግደት፣ ከጸለየው ጸሎት፣ ከጾምከው ጾም፣ ከመጸወትከው ምጽዋት እግዚአብሔር ቸግሮት ልታለብሰው ምድር ይሄ የምድሩ ብሻት ምሽታ ተበላሽቶበት እኛ ጥሩ መዓዛ ልናሸተው እግዚአብሔር ቸግሮት ልንሰጠው፣ ርቦት ልናበላው፣ ታሞ ልንጠይቀው፣ እግዚአብሔር ጨንቆት ልናረጋጋው፣ እግዚአብሔር ከፍቶት ልናስደስተው አይደለም። እሱ ራሱ ሰላም አይደለም። እና ምንድነው ስትሉት እንዲው ቸርነቱ ይህን አደረገ። ዘኩሎ እደው የገብራ በቃ እጄ ይህን አደረጋል። እሱ በቃ ይህን ሁሉ እጄ አደረገ። አዎ አኮኑ እዴ ሳረራ ለምድር ወየማኔ አጽንዓቶ ለሰማይ። ይህን ሰማይ ስልጣን ያጸናው ምድርን መሰረታል። ምን ቸርነቱ ነው! እና እግዚአብሔር ቸርነት ይውላችሁ። በሞቴ እንደው አሁን ነጋዴዎች፣ ሀብታሞች፣ ድርጅት ያላችሁ ትልልቅ ስራ የምትሰሩ ይሄ ሁሉ ድርጅት ገሌ ባለዚህን ያህል ካምፓኒ ነው የምትባሉ ሰዎች በእግዚአብሔር ቸርነት እንዲህ እንደሆናችሁ ታስታውሳላችሁ። በእግዚአብሔር ቸርነት ቁመን እንደምናድር ቁመን እንደምንውል የእግዚአብሔር ቸርነት የምትሮጡበትን እግር እንዴ እኔ እኮ ጥሬ ግሬ ለፍቼ ደም ተፍቼ ነው ይህን ሀብት ያከማቸው ትላለች። በምንድን ነው የጣርከው? እግዚአብሔር በሰጠህ እግር ሮጥክ፣ እግዚአብሔር በሰጠህ እጅ ቆፈርክ፣ እግዚአብሔር በሰጠህ ልብ አቀርክ፣ እግዚአብሔር በሰጠህ አፍ ተናገርክ፣ እግዚአብሔር የሰጠህን ነፋስ ወስደህ ተነፈስክ፣ እግዚአብሔርን የሰጠህን እንጀራ በልተህ ጉልበት ኖረ። ይህ ነው፣ ሌላ ነገር የለንም። ምን ትብከ ዘይነሳይከም ካልብከ ወምን ትብከ ዘይኮነ ውበለከ። አንተ ያልተቀበልከው የራስህ የሆነ ምን አለ ይለናል። ምንም የለን እና የእግዚአብሔር ቸርነት ግርም ይላል። እንደ እውነቴን ነው። እንደው ቅዱስ ዮሐንስ አፈወርቅ ይላል እስቲ ውጣና ዝም ብለህ ከዋክብቱን ማታያቸው ይላል። ለምንድን ነው ብቸኛ ነው የምትለው? እነዚህ ከዋክብት እኮ ለራሱ ለአንተ ሊያሸበሽቡ የፈጠራቸው እና አንተን እያጀቡ እኮ ነው ይላል። እንደ ሰርግ ማለት ነው። እያጀቡ ነው እኮ ማታ የሚያወጣቸው ለዓይን ምግብ አድርጎ እኮ ነው ቦግ 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 የሚያደርጋቸው ከዋክብቱ የሚያስብ ሰው አይቶ እንዲደሰት ብሎ ማለት ነው። ይህ እግዚአብሔር ቸርነት። ሁለተኛው የእግዚአብሔር ቸርነት ምንድን ነው ስትሉ ትልቅ ሀብትነቱ እንዲህ ያልኳቸው ነው። በልተን ማደራችን፣ ተኝተን ማደራችን የእግዚአብሔር ቸርነት፣ መዋል ማደራችን የእግዚአብሔር ቸርነት። ይህ የተፈጠረው ፍጥረት ሁሉ የእግዚአብሔር ቸርነት። ሁለተኛ ሰውን ለሰው ልጅ ያደረገው ቸርነት እግዚአብሔር ማለቂያ የለው። የእግዚአብሔር ቸርነት ቸርነት አንድ እንደው ጠላቱ ነን ሳለን መፍጠሩ አይገርማችሁም? አሁን እናንተ የምትወልዱት ልጅ ይገላችኋል ብትባሉ ተወልዱታላችሁ? እንደው አንድ የበቃ ቅዱስ መጥቶ በዛሬ 9 ወር ልጅ ተወልዳላችሁ፣ ተወልዶ አድጎ 20 ዓመት ሲሞላው ሁላችሁንም ይገላችኋል ብትባሉ ተወልዳላችሁ? አትወልዱም? ምዕመናን እስኪ ጻድቃን ናችሁ ተወልዳላችሁ፣ አይታወቅም። እንኳን ይገላችኋል ተብላችሁ ይርበናል ብላችሁ አልወልድ ብላችሁ የለም እንደ ወጎጉን አልኩ እንጂ ማለት ነው። ይርበናል እያላችሁ አሁንስ እንደውም ስንሰማ ሌላ ነው። እኔ ወደ ውስጥ ገብቻ አልናገርም እንጂ ማለት አንዳንድ ሴቶች አራስ መሆን ሁሉ ጠልተው አንወልድም የሚሉ አሉ። አንዳንድ ነው ያልኩ፣ ሁሉን አላልኩም። አንዳንዶቹ ደግሞ አይ በቃ እንደው ሰውነቴ ይበላብሽብኛል እንደው ሸንቀጥ ብዬ ነው መሞት የምፈልግና አልወልድም የሚሉ አሉ። የልጅ ሽንት የሚያስጠላቸው ማለት ወይ ግሩ እንደው እኮ ይሄ ሁሉ መዝመንመን እኛ ምን እያልን አድገን ይመስላችኋል? ምን እያልን ያደግነው እኛ? ተመልከቱ፣ እግዚአብሔር ያሳያችሁ። እና ሰው ራስ ወዳድ እየሆነ መጥቷል አሁን ማለት ራስ ወዳድ እየሆነ ነው የመጣው። እግዚአብሔር ግን ጠላቱን ፈጠረ። አይገርማችሁ? መጀመሪያ ክፉ ጠላቱን ዲያብሎስን ፈጠረው፣ እኔንስ አልፈጥርም ሳይል። ቀጥሎ የሰውን ልጅ እንደሚነሳበት እያወቀ ፈጠረው። እኔ እንደ እግዚአብሔር ያለ ቸር የለም፣ መቼም ኖሮ አያውቅም። እና እግዚአብሔር
ሰው ጠላቱ እንደሆነ እያወቀ መፍጠሩ የእግዚአብሔር ቸርነት ነው። ሁለተኛ ሰው ላይ ስታዩት ያደረገው ቸርነት እግዚአብሔር በአርአያው በአምሳሉ መፍጠሩ ነው። ይሄ ትልቅ ሀብት ነው። የእግዚአብሔር ቤተሰቦች አሁን እኛ እንዳውቀው ሀብት ነው። ለምሳሌ ከበሬ፣ ከአንበሳ፣ ከጅብ፣ ከአውሬ፣ ከእንስሳት ከሰው ማን ያስባል? አንድ ሁላችሁ እስኪ በሉ ንገሩኝ እንጂ ሰው። እሺ ጅብ ሲጮህ ሰምታችሁ የምትሮጡ ስለምታስቡ ነው አይደል? አይደለም ነው። ማሰብ ካቆማችሁ እኮ ዝም ብሎ መቁለጭለጭ ነው፣ አትሮጡ። እሳት እየነደደ ስታዩት የማትገቡ ምን ሆናችሁ ነው? ስለምታስቡ ነው። መኪና እንዳይገጫችሁ ጠብቃችሁ የምታቋርጡት ስለምንድን ነው? ስለምታስቡ ነው። ይሄ ታዲያ ሀብት አይደለም? ማሰብ ሀብት አይደለም? ጭንቅላት ሀብት አይደለም? ለብልጠት ባንጠቀምበት ሀብት ነው። በአርአያው ፈጠረን ማለት እኮ እግዚአብሔር እንደሚያስብ አሳቢ አድርጎ ፈጠረን ማለት ነው። ሐሳብ ስላሰብክ እኮ ነው 9ኛ ክፍል 10ኛ ክፍል ዩኒቨርሲቲ ማስተርስ ፒኤችዲ ፕሮፌሰር ምናምን ተመራማሪ መርጌታ እንትን ይበጣ። እግዚአብሔር ባሪያው ባይፈጥር ኑሮ ምን የለ ዲግሪ የለ ምን የለ መሐንዲስ የለ ሹፌር የለ። ሐሳቢ አድርጎ እኮ ነው ወደ ግራ ወደ ቀኝ እያልክ መንጃ ፈቃድ የምታወጣው። እግዚአብሔር ሐሳቢ አድርጎ እኮ ነው። ሐሳቢ አድርጎን ነው እኮ ዲቁና ቅስና መርጌትና ድጓ አቋቋም መጽሐፍ ቅኔ የመጣ እኮ እግዚአብሔር ሐሳቢ አድርጎ ስለፈጠረ ነው። ይሄ ሀብቱ ነው እግዚአብሔር የሰጠን። ጎበዝ ለማሰብ ግብር የሚከፈል ቢሆን ኖሮ አስባችሁታል? ራሱ ማሰቡ ያደክማል ራሱ ማለት ይኸውልህ፣ ሰምታችኋል? እገሌን ልስደበው ስትል 20 ሺህ ብር ባሰብክ ቁጥር እኮ ነው ማለት ነው። እገሌን አናቱን ልበለው ስትል 100 ሺህ ብር ይጣልብሃል። በቀን እንግዲህ በጣም ሰው ብዙ ሚሊዮን ብር ሚሊዮን አልኩኝ ሚሊዮን ሐሳቦችን ነው የሚያስበው እንግዲህ ሰው ማለት። እስቲ አሁን 5 ደቂቃ በሰጣችሁ ስንት እንደምታስቡ። አሁን በዚህ ስብከት ማለት እኮ ስንት ሰው አለ ሱቅ ሄዶ የመጣለ ድሮ የሰደበውን ሰው ያስታውሳል። ጓደኛው ትዝ ያለው ያለ ምሳ ምንድነው የምበላ ብሎ ያሳብ ይኖራል ነው እንግዲህ አናውቅም ማለት ነው። ሁሉ የምናስበው ይኸውስ ተመልከቱት ማለት ነው። እግዚአብሔር ሐሳብ ያድርጎ ፈጥሮን ለሐሳብ ግን ግብር አይከፈለበትም። ይኸውላችሁ እኔ አንድ ሀገር እጄ አንድ ሐኪም ላወጋበት ብቻ ስንት ዩሮ ነው የተከፈለው? አውርቶ ነው እኮ ያስከፈለኝ። ምንም አላለም ማለት ነው። መድኃኒት አልሰጠኝ። የሆነች ጠረጴዛ ላይ የሆነች ደቂቃ አውርቶ ብራችን ከፍለን መጣን ማለት ነው። አይ እንደው እናቴ እንደው ማለት ነው። ያችን ደቂቃ አስቦ ማለት እግዚአብሔር እንደው ሳይገደብ እንድናስብ ስለፈቀደልን እንዴት ያለ ሀብት እንደሰጠን አይታችሁታል? እውነቴን እኮ እንዴት ያለ ሀብት እንደሰጠን ተናጋሪ አድርጎ መፍጠሩ አሳክተን እንድንናገር ያደረገን፣ የተግባር ሰዎች እንድንኖር ያደረገን፣ ደስታ እንዲኖረን ያደረገን፣ ዘላለማዊ ሕይወት እንዲኖረን ያደረገን፣ ገዢዎች አድርጎ የፈጠረን። አሁን እኮ ሰው ምድርን እየገዛ ነው። ሰው እየገዛ አይደለም ነው። ሰው ሰማይን እየገዛ አይደለም። በአውሮፕላን እኮ እየገዛን ነው እንዴ! አይገባችሁም? በአውሮፕላን ስንሄድ እኮ ሰው ሰማይን ገዛ። ነፋስን እየገዛ ነው። በጎሚስታ ነው የሚባለው። ነፋስን አፍናችሁ ሞልታችሁ አይደል ብር የምትከፍሉት? ሰው ነፋስን እየገዛ ነው። ውሃን ገዝቶ በቧንቧ እየጠጣ ነው። ውሃውን አሰልጥኖ መብራት ኃይል እያደረገው ነው ሰው። አሁን ሰው ያልገዛው ምን አለ? የፀሐይን ብርሃን እንኳን አሁን አላተርፍላት ብለን በሶላር እየቀማን ወደ መብራት ቀየረንባታል። ወደ ኢነርጂ ወስደነዋል። ይሄ ምንድን ነው? እግዚአብሔር ለሰው የሰጠው ሀብት ቅድስና። ከዛ የመጨረሻ ግን የሰጠን ሌላ ሀብት አለ። ሁሉ ሰማይና ምድር አልፎ ዘላለም የሚኖር ማን ብቻ ነው? ሰው በሉ። ሰው ዘላለም የሚኖር ፍጡር ሰው ነው። የሁሉ አልፎ። ስለዚህ ሰው መልከኛ ፍጡር ነው። ማንን ይመስላል? ፈጣሪውን እግዚአብሔርን መምሰል። ይህን ሁሉ ሀብት ሰጥቶ እንደሱ ቅዱስ እንደሱ ንጹሕ እንድንሆን አድርጎ ፈጥሮ ሀብትን አጎናጽፎ ፈጠረ። መጨረሻ ላይ እንደምታውቁት ሰው ሳተ። ሰው ሲስትሳ አዳም በደለ። የፍቅር ምልክት አንዲት ሕግ ቢያስቀምጥበት እሷን አፈረሳት። ከዚያ በኋላ አዳም ሲበድል
ሄዶ ልብሱ ተራቆተ። አዳም ደንግጦ በዛፍ ስር ተሸከሸገ። እንደምታውቁት ኋላ ተመልከቱ፣ ማን ነው እየፈለገ የመጣ? እግዚአብሔር ነው። የታባቱን አሁን ፊት ብርሃን አልብሼው ነበር እርቃኑን ይቅመሰውና ሲጨንቀው ይመጣል ብሎ እግዚአብሔር ዝም አላለው። እግዚአብሔር አዳምን ፍለጋ መጣ እየፈለገ። እንዲያውም ደግሞ እሱ ብቻ አይደለም፣ አዳም እንዳይደነግጥ እግዚአብሔር የገነትን ቅጠል ኮሽ 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 እያደረገ በሰው አምሳል ማለት አዳም እንዳይደነግጥ እኮ ነው። አዳም ወዴት ነህ አለው። ተመልከቱ ቸርነት። አዳም ወዴት ነህ ያለበትን እያወቀ እንዳላወቀ አዳም እንዲጽናና እኮ ነው። ይሄ ማለት አንድ ትልቅ አባት ልጁን በግ ጠብቅ ብሎ ሰጥቶት ልጁ በጎቹ ጠፍተውበት ወይም በጎቹን አጥፍቶ አባቴ ይገርፈኛል ብሎ አንድ ዛፍ ስር ቁጭ ብሎ አባቱ በዚያ ሲያልፍ እንደው ልጄ በተገኘ እንጂ ሀብቱስ ቅልጥ ብሎ ይቅር ቢል ቢሰማው እዚህ ነኝ አባዬ ይላል። ምክንያቱም ለምንድን ነው? አባቱ እየፈለገው እንደሆነ ተረድቷልና። አዳም አባቱ እግዚአብሔር እየፈለገው እንደሆነ እንዲያስብ አዳም ወዴት ነህ አለው። ይሄ ፍጹም ቸርነት ነው በእውነት ማለት ነው። እኛ እንኳን እንደው አንድ ሰው ካስከፋን እኮ ዞር ብለን ማየት አንፈልግም። ተከትሎ መጡ እግዚአብሔር። አዳም ምን ሆነ ነው አለው። ደግሞ እንደው ግርማ ምን ሆነው ሊቃውንት ሊያናግረው ቢሻ ይላል። ምን ሆነ ነው አዳም አለው። የሆነውን እኮ ያውቃል። ያላ አያቱ ወጉንም ለመስፋት ፈልጎ ነው። ወጉንም ይሰሙ የአዳምን ጭንቀቱን ማዳመጥ ፈልጎ ሰው ሲያወጋ እንግዲህ ገና ጀምረው አይባልም። አውቀዋለሁ ዝም ብለህ ቁም ነገሩን ነገር ያትንዘባዘብ አይባልም። ሰውን ማዳመጥ ስታወጉ ግን አትንዘባዘቡ። ከቻላችሁ ሁላችን አንንዘባዘብ። ግን ምን ለማለት ፈልጌ ነው? ሰው ሲያወራ ግን ጭንቀቱን ሲያወራ ዝም ብላችሁ ማዳመጥ። ይኸው እግዚአብሔር አዳምን ሊሰማ መጣ። የአዳም ወሬ የአዳም ብሶትና ወግ ለእግዚአብሔር የማይረባ ሆኖ ካልተቆጠረ የወንድማችን ጭንቀት መስማት እንዴት የማይረባ ይሆናል? ያን አደረገና እግዚአብሔር አዳምን ምን አለው? በል እንግዲህ አዳም አንተ ሕግ ብታፈርስ እኔ መጥቼ ሞቼ ያድንሃለሁ ብሎ እግዚአብሔር ቃል ኪዳን ሰጠው። ተወልጄ ያድንሃለሁ፣ ናፍቆትህን እፈጽማለሁ። አምላክ መሆን አምሮህ ነው? በል እኔ ሥጋህን ለብስና ያንተን ሥጋ አምላክ አደርገዋለሁ አለው። አዳም ኮነ ከማሃዱ እምኔነ ያለው ይህንን ነው። አዳም ከኛ እንዳንዱ ሆነ ማለት በኋላ ዘመን የአዳም ሥጋ ቃልን ተዋህዶ የቃልን ገንዘብ አድርጎ አምላክነትን አግኝቶ የአዳም ሥጋ አምላክ ሆነ። በተዋህዶ ጌታ ሥጋን ሲለብስ ይህንን ቀጠሮ ሰጠው። ከዚያ በኋላ ተመልከቱ 5500 ዘመን ከተቆጠረ በኋላ እግዚአብሔር ለሰው ልጆች ቸርነትን አላቋረጠም፣ ሲያደርግ ኖረ። ሰዎችን ሲመግባቸው ሲያስተዳድራቸው ቆየ። የዚያን ጊዜ ቀጥር ያለው እስከዚያ ፍዳህን ብላ የሰው ልጅ አላለም። በኖህ በጻድቁ በአብርሃም በይስሐቅ በያዕቆብ በኖህ ዘመን ብቻ ያደረገውን አስታውሱ። ምንን ያደረገ? 120 ዘመን ለምህረት መስጠት። በጣም የሚያስደንቅ 120 ዓመት ለይቅርታ ቀጠሮ ሰጠ። ይህን የሚያደርግ እግዚአብሔር ብቻ ነው። ሰው ጥቂት ቀን ይችለናል፣ እግዚአብሔር ግን ሁልጊዜ ይችለናል። 100 ዓመት የሚችል እግዚአብሔር ብቻ ነው። እንዳጠቃላይ ግን ዘላለም ችሎናል። እነዚያንም አተረፈ። ባይሆንላቸው ኖህን አተረፈ። ይህንንም አልወዘንም። ሰዎች ጣዖት ቢያመልኩ ኃጢአት ቢበዛ አብርሃምን ከጣዖት መካከል አወጣው፣ ወርቅን ከጭቃ እንደማውጣት፣ ከሱ ይስሐቅን፣ ከሱም ያዕቆብን፣ ከሱም 12ቱን ነገደ እስራኤል። እነሱ የገዛ ወንድማቸውን ቢሸጡ ግብፅ ቢወርዱ እነሱም በቸርነቱ ታድጎ አወጣቸው። መና ከደመና ውሃ ከጭንጫ አፍልቆ አጠጣ፣ መገበ። 40 ዘመን ዘልፈ ይስሕት ልቦሙ እንደተባለ ሲበድሉት ኖሩ። ይሄ ሁሉ መከራ ችሎ የሰውን እምቢተኛ ልብ ታግሶ 5500 ዘመን ሲፈጸም እግዚአብሔር ዘመኑ በደረሰ ጊዜ አንድ ልጁን ላከ። ስንት ልጁን በሉ ንገሩኝ። የእግዚአብሔር ቸርነት ፍጹም ሀብት ነው ያልኳችሁ ለዚህ ነው። አንድ ልጁን እንዴት ይሰጣል? እስመ ከመዝ አፍቀረው እግዚአብሔር ለዓለም። እግዚአብሔር ዓለሙን እንዲህ አድርጎ ወደደው።
ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ ሲናገር እግዚአብሔር ይህን ዓለም እንዲህ አድርጎ ወደደው። እንዴት? እስከ ወልዶ ወሀበ ወመጠወ ቤዛ ለኩሉ፣ አንድ ልጁን ለዓለም ቤዛ አድርጎ በመስጠት እግዚአብሔር ይህንን ዓለም ወደደ። አንድ ልጁን በመስጠት ልጁን ውረድ ተወለድ ሙት ተሰቀል ብሎ በመስደድ ቸርነቱን ገለጸ። እግዚአብሔር እንደሚወደን በዚህ ታየ። ልብ ብላችሁ ስሙ። ዲያብሎስ ለአዳምና ለሔዋን መጥቶ ምንድን ነበር ያላቸው? እግዚአብሔር እኮ ጠልቷችሁ ነው የአንድ እንጨት ፍሬ የከለከላችሁ አላቸው። አሁን ደግሞ እግዚአብሔር ምን እንዳለ ታያላችሁ። ይኸውስ ልብ ብላችሁ ስሙ። ዲያብሎስ መጥቶ የዕፀ በለስን ፍሬ የከለከላችሁ እግዚአብሔር ስለሚጠላችሁ ነው አለ። እግዚአብሔር እሳ ምን አደረገ? አንተ የበለስ ፍሬ አትብሉ ያልኳቸው ለነሱ ብዬ ነው እንጂ ለጋስነቴንማ እንኳን የአንድ እንጨት ፍሬ አንድ ልጅን ስሰጣቸው ተመልከት አለው። ዲያብሎስን ዘለፈው። ሬሲ መድኃኒተ ወአግህድ ቦቱ፣ ልጄን ለተዋህዶ ልኬ ተዋህዶን በልጄ ተዋህዶ ስጋዌ መድኃኒትን አድርጌ ዓለምን አድኜ የዲያብሎስን ውሸቱን እገልጥበታለሁ ብሎ በነቢዩ በዳዊት እንዳስነገረ አንድ ልጁን ሰጠን። እንደውም ስለዚህ ቅዱስ ጳውሎስ እንዲህ ይላል እንዘ ጸሩን ሂነ አኮ ዳምጣነ ጌጋይን ዘኮንና ሐሳበ ጸጋሁ ለእግዚአብሔር እንዘ ጸሩን ሂነ ተሳህለነ በሞተ ወልዱ። የእግዚአብሔር ቸርነት አለ ቅዱስ ጳውሎስ ሮሜ 5 ላይ የእግዚአብሔር ቸርነት በእኛ በደል ልክ አልሆነብንም፣ የእግዚአብሔር ጠላቶቹ ስንሆን በአንድ ልጁ ይቅር አለን አለ። ይኸውላችሁ በልጅ ሞት የታረቁት ፍቅር ጽኑ ነው። አያችሁ፣ ጽኑ ማለት ነው። አንዳንድ እናቶች ሰምታችሁ ታውቃለች? ኧረ የልጅን ስጋ ይላሉ ሲምሉ። በልጅ ስጋ የተማማሉት መሐላ አይፈርስም በቀላሉ። በልጁ ሞት ይቅር አለን የሚለው ይህንን ነው። እስመ መጠነ ዝ አፍቀረነ፣ እግዚአብሔር ይህንን ያህል ወደደን አለ በልጁ ደም እስኪታረቀን ድረሳል። ወተዋለጠ እግዚአብሔር ኩሎ ዓለም በወልዱ፣ እግዚአብሔር በአንድ ልጁ ዓለምን ከራሱ ጋር አስታረቀን። በልጁ ሞት ስለታረቀን እርቁ ጽኑ ነው። መጋቢት 27 ጥቅምት 27 የምንለው ይህን ጽኑ እርቅ የምናከብርበት ቀን ነው። ይህን ጽኑ እርቅ በቀላል የማይፈርስ መለኮት በተዋሃደው ደም የታተመ እርቅ ነው። ይሄ እርቅ ማለት ነው የዋዛ እንዳይመስላችሁ። እግዚአብሔር ወልድ ሳደሙ ራሱን ለተዋህዶ ሰጠ። ተመልከቱ ቸርነት። አሁን የኛ ሀብታችን ማን ነው? ክርስቶስ። የእግዚአብሔር ቸርነት መንፈስ ቅዱስ ለሰበሰባቸው ምዕመናን የማይቆጠር ሀብት ነው የተባለ ይሄ የማይቆጠር ሀብት ማን ነው? ወልድ ነው፣ ክርስቶስ ነው። ስጋን የለበሰ እሱችን ነው። ቅዱስ ዮሐንስ አፈወርቅ ወርቅ ብር አትያዙ፣ የስንቅ አቅማዳ አትያዙ ብሎ ማቴዎስ ወንጌል ምዕራፍ 10 ላይ ጌታ ለሐዋርያት ያስተላለፈውን መልእክት ሲተረጉም ቅዱስ ዮሐንስ አፈወርቅ ለምንድን ነው ጌታ ደቀ መዛሙርቱን ወርቅ አትያዙ ያላቸው ይልና ወርቃችሁ እኔ ነኝ ብሎ ይላል። የእናንተ ወርቅ እኔ ነኝ ሲላቸው፣ አሁን ለምሳሌ እንግዲህ እንደምታውቁት መነኮሳት በገዳም ብር የላቸውም፣ ለግላቸው ማለት ነው። ገዳሙ ብር የለውም አላልኩም። እሺ መነኩሴ ነው ያልኩኝ። ገዳሙ ይኖረዋል እንደ ማህበር፣ ለግሉ ግን መነኩሴ ብር ማጠራቀም አይችልም። ለምንድን ነው ስትሉ የኔ ሀብቴ ማን ነው ብሎ ነው? ክርስቶስ ነው ብሎ። የኔ ሀብት ክርስቶስ ነው፣ ወርቅ እሱ ነው ብሎ። የስንቅ አቅማዳ አትያዙ ያላቸው ምግባችሁ እኔ ነኝ ብሎ ነው ይላል። ብር አትያዙ፣ ገንዘባችሁ እኔ ነኝ፣ ክብራችሁ እኔ ነኝ። በትር አትያዙ የተባለ የሚጠብቃችሁ ዱላ ሳይሆን እኔ ነኝ ማለቱ ነው። ለዚህ ነው በመጽሐፈ ኪዳን አቃቢነ ዘኢይማስን ብለን የምናመሰግነው። የማይለወጥ ጠባቂያችን። ሰው ሲከፋው ይለወጣል፣ ሲርበው ይለወጣል፣ ሲያኮርፍ ይለወጣል፣ ይክዳል፣ ሲያጣ ሲነጣም ይክዳል፣ ሲደለል ይክዳል። ክርስቶስ ግን የማይለወጥ ጠባቂያችን። ሀብታችን፣ ትልቁ ሀብት ለኛ ክርስቶስ ነው። የእግዚአብሔር ቤተሰቦች፣ ሰው ሩጦ ማትረፍ ያለበት ጌታን ነው። እሺ ልብ ብላችሁ ስሙ። እንደዛ ከሆነ የእግዚአብሔር ቸርነት ለምንድን ነው የምንለው? በቸርነቱ እግዚአብሔር ያሳያችሁ ዓለምን የፈጠረ ጌታ የሰው ልጅ ሊሆን መጣ። ልብ በሉ እስቲ። እናንተ ሀብታም ብትሆኑ በድሃ ጎጆ ማደር ትፈልጋላችሁ? ትፈልጋላችሁ? አትፈልጉ።
እኛ ትልቅ ሰው ብንሆን በዝቅተኛ ቦታ ማደር እንፈልጋለን? አንፈልግም። ለዚህ ነው እኮ ሊቁ እፎ ቤተ ነዳይ ሀደረ ከመ ምስኪን የሚል። እንዴት ነው በድሃ ቤት ያደረ ምስኪን ይመስል? እንዴት በድሃ ቤት ያድራል? ሁሉ እንደሌለው ማለት እንዴት ነው በዚህ ያደረው? እንዴ ይገርማል እኮ ዘመን የማይቆጠርለት ጌታ የ15 ዓመት ቆንጆ ልትወልደው ይመጣል። እንዴት ነው? አይገርማችሁ? እግዚአብሔር እኮ ልንገራችሁ፣ እግዚአብሔር አኮኑ ኩሉ ዓለም ከመ ነጥበ ጠል በኀበ እግዚአብሔር፣ ዓለም ሁሉ ተደምሮ በእግዚአብሔር ፊት ሲታይ እንደ ጠብታ ውሃ ነው ይላል። እንደ አንዲት ጠብታ። እንደውም ከፍ ሲያደርጉት ሊቃውንት እንደው እንደ እንቁላል ዓለምን ያዘ ይላሉ። እንቁላልን ሰውን በመሃል እጁ እንደሚይዛት ዓለም እንዲያቀላል ናት ይላል። ኢሳይያስ ግን ኧረ እንደው እንደ እንቁላልም አይደለም እንደ ጠብታ አለ። እንደ ጠብ የምትለው እንደዚያ የሆነ አምላክ ዓለምን ይዞ ምሉ ስፉ መለኮት መጥቶ በ9 ወር ከ5 ቀን 9 ወር ከ5 ቀን በ15 ዓመት ብላቴና ማህፀን ውስጥ ቁጭ ሲል አይገርማችሁ? በጣም ነው የሚገርመው እኮ የድሃይቱ ልጅ ሲሆን መጥቶ ማለት ነው። እዚች ውስጥ ታገሰ ለተጸንሶ ይላል ቅዱስ ቄርሎስ። ለመጸነስ ታገሰ፣ የድሃ ልጅ ሆነ። የድሃ ልጅ ልትሆን የአብርሃም ልጅ እንዴ! አንዳንዱ አስኮላ ተማሪ እኮ እናቱ ጥሩ ልብስ ካለበሰች የምርቃቱ ቀን ባትገኝ ደስ ይለዋል። እንዴ የድሃይቱ ልጅ ሊሆን መጣ። ባለጸጋው መለኮት መጥቶ ከድንግል ማርያም ማኅፀን አደረ። አንበሳውን በግ ታቀፈችው ይላል አባ ጊዮርጊስ። በጊቱ ታቀፈችው። መብረቁን የሰዎች ልጅ ድሃይቱ ልጅ ታቀፈችው። በከንፈሮቿ ሳመችው፣ በጀርባዋ አዘለችው። እንደ ልጅ ተመላለሰ፣ እንደ ሰው ተሰደደ። አሁን የስደቱ ወራት ነው፣ ጥቅምትና መስከረም የምናስብበት። ወደ ግብፅ ሲሰደድ እናቱ ምዕረ በገቦኪ ወምዕረ በዘባንኪ እንዳለ ሊቁ በጎኗ በጀልባዋ ታዝለዋለች። ሲደክማት በጎኗ ደግሞ ትይዘዋለች። ጥቂት ሲደክማት ደግሞ ምን ይላል? የሚያሳርፋት የለም። አልቦ ልበለ ሰሎሜ ዘያስተባርኪ፣ የሚያግዛት እንኳን አልነበረም። እስኪ ጥቂት አግዘኝ ትለዋለች። ሕፃን አይደል? ድንኩል 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 እያለ ትንሽ ይራመድና ይደክመዋል። ይበኪ ይዞ ጽንፈ ልብስኪ፣ ደግሞ የቀሚሷን ጫፍ ይዝና ቀና ብሎ እያየ ያለቅሳል። እንደ ልጅ አምላክ እኮ ነው እንደዚህ የሚያደርገው። ተመልከቱ የእግዚአብሔር ቸርነት ማለት እኮ ነው። አዎ ዓለምን መኖቱ ዘይሰፍሮ ለባህር በስዝኑ፣ ውቅያኖስን በፍኙ የሚለካው ጌታ፣ በጣቱ እንዲህ የሚለካው ጌታ ውሃ ጠምቶት ሲመላለስ፣ የስደተኞች ተስፋ ኢየሱስ ስዱድ ተስፋሆሙ ለስዱዳን፣ እሱ ጎጆ አጥቶ ሲሰደድ ተመልከቱት። መኖሪያ ሲያጣ፣ ይሄ መኖሪያ ላጣ ነው ለእኛ ቤዛ ሊሆነን ነው የመጣው። የአንድ ልጁን ቤዛ አድርጎ ሰጠ። የእኛን ስደት ተሰደደልን። ሊቁ ቅዱስ ቄርሎስ እንዳለው ጉየተ ሕፃን አጉየዮ ለዲያብሎስ ይላል። የሕፃኑ ስደት ዲያብሎስን አሰደደው ይላል። ጌታ መድኃኔ ዓለም ከመንበሩ እንዘ እያንቀለቅልም መንበረ ስብሐቲሁ ይላል ቅዱስ ያሬድ። ከዙፋኑ ሳይወርድ መጥቶ ዙፋን እንደሌለው ግን ኖሮ ከእኛን ማደሪያ አድርጎ ነግሶብን የነበረው ዲያብሎስ ወነሰቶሙ ለኃያላን እመናብርቲሆሙ፣ ኃያላን አጋንንትን መንበር አድርገውት ከነበረው ከሰው ልጆች ሰውነት አውጥቶ ጣላቸው አለ እና ጌታችን ኢየሱስ ክርስቶስ የሰው ልጅ ሆኖ መጣ። የአብርሃም ልጅ ሆኖ መጣ። አያችሁ ዘር ሲቆጠርለት ተመልከቱ። አሁን እናንተ ብትሆኑ ሸጋ ዘር ቢቆጠርላችኋል? አህያ የሰረቀ ዘመድ ቢኖራችሁ የገሌ ዘር ተብሎ ቢጻፍ እንደ ወረቀት ላይ ደስ ይላችኋል? አሁን ሰው ሲጠቃቅስ የነማን ምን የተወለድክ ሲባል የኔ የነቀኛዝማች እንትና የነ ሊቀም እንትን ይሄን ደናደናውን ነው። ሌባ ዘመድ ካለ አይጠቅሰውም። ደናደናውን ነው የሚጠቅሰው። እንትና አታውቃቸውም? እዚህ እንትን ያለው እንትን ድርጅት ያለው ሰው እሱ እኮ ትንሽ ወንድ ያባቴ እንደዛ ነው የሚለው ማለት ነው። አይ ተመልከቱ፣ እግዚአብሔር መጣና አይገርማችሁም? እግዚአብሔር መጥቶ የአብርሃም ልጅ በጣም ይገርማል። የዳዊት ልጅ ሲያመነዝር የነበረው የሰው ፊት ሚስት ሲቀማ የነበረው ግን በንስሐ የተመለሰው የዳዊት ልጅ፣ የኢያሪኮ ዘማ የራኬብ ልጅ፣ ከሚስቱ ውጭ የወለደው የይሁዳ ልጅ ማን? ክርስቶስ።
ሳያፍር አያችሁ፣ እያፍር ብሄለ አሃዊ ወንድሞቼ ምናቸው ማለትን አያፍርብንም በእኛ የእኛን ስጋ መልበሱን። ያስደንቃል። እኛ ቢሆን ቢፈቀድልን እየመራረጥን እንወለድ ነበር። ክርስቶስ ግን ሳይለይ ከድሆች ተወለደ። ሀብቱ መጣና በየጥቂቱ አድጎ በ30 ዓመት ተጠንቆ ለኛ የዕዳ ደብዳቤያችን ወአንተ ቀጥቀጥከ አርእስቲሁ ለከይሲ በውስተ ማይ ያለ ቅዱስ ዳዊት የዲያብሎስን ስልጣን በዮርዳኖስ ቀጥቅጦ አጥፍቶ 3 ዓመት ከ3 ወር ድህነትን የተመላች ወንጌልን አስተምሮ አሃዊነ ወንጌል አስተዳለወ ለነ መድኃኒተ ይላል አቡሊዲስ። ወንድሞቻችን ወንጌል እኮ ድህነትን አመጣችልን ይላል። ያን አስተምሮ ድውያንን ፈውሶ ሙታንን አንስቶ ዲዳዎችን አናግሮ ሽባዎች እንዲራመዱ አድርጎ ሙት አንስቶ ስርዓት ሰርቶ ወንጌልን ሰብኮ አምላካችን እሱ መሆኑን አስታውቆን እግረ ልቡናችን ወደ ሰማይ አቅንቶ ሁሉን አሳይቶን የሁሉ ፍጻሜ ከጨረሰ በኋላ እንደተባለው ሐሙስ ማታ አንዱን ሀብቱን አደለን። ምኑን? ስጋውና ደሙ ሰጠን። አሁን ጸጋውን እግዚአብሔር ዘይቱ የለቁ የማይቆጠር እግዚአብሔር ሀብት አለና ሃሎ ዝየ ምሳት ዘያብዕ በዚች ቤተ ክርስቲያን ውስጥ የሚያከብር የምዕመናን ገበያ ያላል። ዘውእቱ ምስጢረ ሥጋሁ ወደሙ ለክርስቶስ ጤራቅሊስ ገለጸው። ይህም የክርስቶስ ሀብት ያልኳችሁ የክርስቶስ ሥጋና ደም ነው ሀብት ያልኩት አለ። ቅዱስ ሥጋውን ክቡር ደሙን ሐሙስ ማታ ሰጠን። ይህ ልዩ ሀብት ነው። ይሁላችሁ ማን ነው እስቲ እግዚአብሔር ያሳያችሁ? ሰው ቢለግስ ልብስ ያለብሳል። ሰው ቢለግስ እንጀራ ያበላል እንጂ ሰው ቢለግስ ደም ያጠጣል? ሥጋውን ያበላል? አይችልም። በዚያውም ላይ የፍጡር ሥጋና የፍጡር ደም ረብ በውቄት የለው። በዚህ ሥጋና ደም መንግሥቱን እንወርሳለን። በዚህ ሥጋና ደም ሞትን እናሸንፍበታለን። ይሁላችሁ የክርስቶስን ደም እንኳን የእሱ ደም ምሳሌ የነበሩ የበጎችን ደም እንኳን ሞት ይፈራው ነበረ ለመሥዋዕት ሲቀርቡ። የክርስቶስ ደም ሞት የሚፈራው ደም ነው። ያን ቅዱስ ሥጋ ክቡር ደም የጸሎተ ሐሙስ ዕለት ሰጠን፣ መንግሥተ ሰማያት የምንሻገርበት። ሌሊቱን ሙሉ ሲገረፍ አደረ። ሐሙስ ማታ መጋቢት 26 ሲገረፍ አድሮ ለእኛ ግን ነፃነትን ሰጠን። ገረረ ለሕማም የሚለው ሊቁ ራሱን ለሕማም አስገዛ። እሺ ወጎ አለ። ከዚያሳ በበነጋው 3 ሰዓት ከጲላጦስ ፊት ተከሶ ቆሞ ተመልከቱ። ኮነንወ ለመኮንነ መኳንንት በነገሥታት የሚፈርደውን ጌታ ፈረዱበት። ሰንበትን ሽረሃል፣ ዝም። እንዲህ አድርገሃል፣ ዝም። እንዲህ ያለ ኃጢአት ሰርተሃል፣ ዝም። እንዴ ለምንድን ነው ዝም ያለ? እስከዚያ ተከራክሮ ሽረታ ነበራል። አሁን እኛን ማዳን ፈልጓል። እሱ ግን በአንድ ቀን ተፈረደበት። ይሄ ቸርነቱ ተመልከቱ። ከዚያስ እኛን በዲያብሎስ ፊት ከመቆም አዳነን። እሱ ቆሞ ይሄ ሀብት ይባላል። የእግዚአብሔር ቸርነት ፍጹም ሀብት። ቸርነቱ እሱ ሲከሰስ ለእኛ ክስ ቀረ፣ የእኛ ክስ ተሰረዘ። ቀጥሉ 6 ሰዓት ላይ ምን አደረጉት? እጁን እርጥብ መስቀል አሸከቡት። ወነጸረ ብርሃነ መስቀሉ ቅዱስ ዘምኑ መድኃኒተ አለ ቅዱስ ጤራቅሊስ። ድህነትን የተሞላ የክርስቶስን መስቀል ማየት ፍጹም ሀብት ነው። ድህነትን የተመላ የክርስቶስን መስቀል ማየት ሀብት ነው አለ። አዎ እዚያ ላይ ተሰቀለ። ቸነከሩት። ወበቀናዋትህ ቅዱሳት በከበሩ ችንካሮቹ ማመንም ፍጹም ሀብት ነው ይላል። እንዴት ነው የሆነ መሰላችሁ? ሔዋን በሕማማተ ሥጋው ቤዛውን ይላል። ሔዋን የእንጨት ፍሬ እያየች ጎምጅታ ነበር። የዓይን ዕዳ ነበረባት። በዓይኑ የአይሁድን ግርማ እያየ ከፈለላት። ሔዋን እጇን በለስ ለመቁረጥ ዘርግታ ነበር። እጁን ዘርግቶ ተሰቀለና ከፈለላት ዕዳዋን።
ለዚህ ነው ኦ አይዳው እለልሃኳሁ ለአዳም ተቀነዋ በቅነዋ ተመስቀል የሚለው። ሔዋን የበለስ ፍሬ ልትቆርጥ በእግሯ ሂዳ ነበር፣ እግሩን ተቸነከረላት፣ ከፈለላት። ኦ አይጋር ላንሶ ሰዋ ውስተ ገነት ተቀነዋ በቅነዋ ተመስቀል ያለው ይሄንን ነው። አዳምን ለመፈለግ በገነት የምትመላለሱ እግሮች በችንካር ተቸነከሩ ወዮ ይላል ቅዱስ ዮሐንስ አፈወርቅ። ሔዋን የበለስ ፍሬ በልታ ለልጆቿ ዕዳ አውርሳን ነበረ። የመብሏን የመጠጧን ዕዳ ደግሞ ሐሞት ጠጥቶ ከፈለላት። ይህንን አደረገ ለልጆቿ፣ ለእናታችን ለሔዋን፣ ለአባታችን ለአዳምና ልጆቿ። ስለዚህ ቤዛ ኩሉ ዓለም የምንለው ክርስቶስ ለዚህ ነው። እንዲህ አድርጎ ነፃ አወጣን። መቼ? በዕለተ ዓርብ። ተርበን ለነበርነው ሥጋውን ሰጠ። ተጠምተን ለነበርነው ደሙን ሰጠ። እሱ ተራቆተና ለእኛ በ40 ቀን ለሴቶች በ80 ቀን ክርስትና ስንነሳ የብርሃን ልብስ አለበሰን። ገላትያ ምዕራፍ 3 ቁጥር 1 ላይ እለተጠመቅሙ ክርስቶስ ለበስክሙ ይላል። የተጠመቃችሁ ሁላችሁ ክርስቶስን ለብሳችሁታል። ይህን ልብስ የሰጠን ጌታ እርቃኑን ውሎ ነው። አሁን ሁላችሁ እኮ የብርሃን ልብስ አላችሁ ታውቃለች። እንደ ሁላችሁ በ40 ቀን በ80 ቀን ሰው ክርስትና ሲነሳ እኮ ልብሱ እንዳይበሰብስ ብለን አይደለም ልብሱን አውልቀን የምናጠምቀው። አሁን ይህን ሳይሆን የምትለብሰው ክርስቶስን ልትለብስ ነው ብለን ነው ልብሱን የምናወልቅለት። ሲጠመቅ ክርስቶስን እና የለበስ ነው ከ40 ቀን ከ80 ቀን ጀምሮ። ምዕመናን የታደልን ነን። እውነቴን ነው። አሁን እኮ ክርስቶስን ለብሰን ነው የምንንቀሳቀስ። ይገባችኋል? ይገባችኋል? ትልቅ ልብስ ገዝታችሁ ስትመጡ እንዴት በሰው መሃል እንዴት እንደምትሄዱ የማያረጅ ብል የማይበላው ሞትን የሚያሻግር የሞትን አይን ከጸዳለ ብርሃኑ የተነሳ የሚያውር ልብስ ነው የምንለብሰው እኛ። ያንን ለማድረግ ጌታ እርቃኑን ዋለ፣ ታመመ። በሕማሙ ደግሞ እኛን ሕማም አጠፋ፣ ሞተ። ሙቶስ በሞቱ ሞትን ገደለው፣ በሞቱ ደምስሶ ለሞት በሱ ሞት ሞትን አጠፋው። ያ በዕለተ ዓርብ ጌታ ተሰቅሎ ከዛብሳ ሥጋውን ደሙን ነፃነትን ልጅነትን ሰጠን አልኳችሁም። ከዛስ ቤተ ክርስቲያንን ሰጠን። ደግሞ በዕለተ ዓርብ እዚያው ጎኑ ሲወጋ ከጎኑ በፈሰሰው ደም ቤተ ክርስቲያንን መሰረታት። አዳም ከጎኑ ሚስቱን ሔዋንን መሰረተ። ክርስቶስ ከጎኑ በፈሰሰው ደግሞ ሙሽራው ቤተ ክርስቲያንን መሰረታት። ይህች ቤተ ክርስቲያን ምንድናት መሰላችሁ? አምዳ ወድዳ ለጽድቅ ቤቱ ለእግዚአብሔር ሕያው። አንደኛ ጢሞቴዎስ ምዕራፍ 3 ላይ የሕያው እግዚአብሔር ቤት የእውነት ግድግዳ የእግዚአብሔር ቤተ መንግሥት ናት። እዚች ቤተ ክርስቲያን ውስጥ ታውቃላችሁ፣ የቤተ ክርስቲያኑ አጥር እኮ እንዲህ ብሎ የሚታጠረው እንደው ሌባ እንዳይገባበት ምናምን ተብሎ ብቻ እንዳይመስላችሁ። ሁለቱ አጥሮች እንዲህ ብለው የሚጋጠሙት የእግዚአብሔር እጆችን የሚወክሉ ናቸው። ቤተ ክርስቲያን ውስጥ የሚተከሉ ዛፎች ቅዱሳን መላእክትን የሚወክሉ ናቸው። አሁን ይህች የእግዚአብሔር ቤተ መንግሥት ናት። ልብ በሉ። ቤተ ክርስቲያን ስትገቡ ወደ እግዚአብሔር መንግሥት ነው የምትመጡት። ወደ ቤተ መንግሥቱ የታቦቱን መንበር ስታዩት የእግዚአብሔር ዙፋን ነው። ካህናት ደግሞ የንጉሱን ዙፋን አገልጋዮች ናቸው። አሁን እዚህ ቤተ መንግሥቱ ነው ያለ ነው እግዚአብሔር። ለዚያውም እንተ በምድር ሥራዊሃ ወበሰማይ አይጹቂሃ እንተ በስሉስ ትትገመድ የምትባላት ይህች ቤተክርስቲያን ስሯ በምድር ቅርንጫፏ በሰማይ ያለ በስላሴ ስርነት የጸናች የተገመደች። በሶስት ገመድ የተገመደን ገመድ በቀላሉ አትበጥሱትም። በአብ በወልድ በመንፈስ ቅዱስ በሶስቱ የተገመደች የማትበጠስ ቤተክርስቲያን ይህችን ቤተክርስቲያን ሰጠች። ቅዱስ ዮሐንስ አፈወርቅ ወንድሜ አሞሃል እንዴ? ቤተክርስቲያንና ሐኪም ቤት ናት ይላል። ኃጢአተኛ ነኝ ብለህ ትሸማቀቃለህን? ቤተ ክርስቲያን ሐኪም ቤት እንጂ ፍርድ ቤት የለ አይደለችም፣ አይዞ አይፈረድብህም ይላል። ወንድሜ ጻድቅ ነህ እንዴ? ቤተ ክርስቲያን ውስጥ ኑር፣ ጽድቅህን የምትጠብቅልህ ቤተ ክርስቲያን ናት ይላል። ጽድቅህን የምትጠብቅልህ ይህችን ቤተ ክርስቲያን ሰጠን። ከዚያስ ይሄ ሁሉ ሰጥቶን ደግሞ ዓርብ ምን ሰጠን? አርሃወ ለነዋተ ንስሐ፣ የንስሐ በር ሰጠን አለ ቅዱስ ጎርጎርዮስ የዕለተ ዓርቡን ሲተረጉም። የንስሐ በር ከፈተልን። እንግዲህ እኔ የተወለድኩላችሁ ሥጋዬን ሰጠኋችሁ ደሜን ሰጠኋችሁ፣ ግን ከበደላችሁ ገደል ግቡ ሳይለን ደግሞ ሰው ደካማ ነው ብሎ የንስሐ በር ከፈተልን። በማን ሰጠን? በፈያታዊ ዘመን። አሁን እኮ ስናስቀድስ አለሰማችሁ? ተዘከረን እግዚኦ በውስተ መንግሥትከ በከመ ተዘከርኩ ለፈያታዊ ዘመን። ውንብድናችን አምነን የምናስቀድሰው እኮ አሁን ወንበዴ ነን።
ተገብቶን የቆምን አይደለንም። እሱን እንዳሰብከው አስበን ብለን የምንቆመው። አያችሁ እንዴት አድርጎ እንደሚወደድ። ደሙ ጎኑን ለጦር ከፍቶ ሰጥቶ ደሙን አፍሶ ደግሞ እንደገና ደግሞ ሌላ የምሕረት በር የሚሰጥ እንደ እግዚአብሔር ያለ ቸር የለም። ይሄ በዚህ ቸርነቱ ይኸውላችሁ መንግሥተ ሰማያት ስንት ታወጣለች አለና ጎርጎርዮስ፣ ቅዱስ ጎርጎርዮስ ዘኑስ ሲተረጉም ምን ስንት ታወጣለች ትለኛለህ? ጴጥሮስ በአንድ አህያ ይገዛታል፣ ዳይቱ በ2 ሳንቲም ትገዛታለች አለ። ሰው ባለው ነው የሚገዛት አለ። መረብ ያለው በመረቡ ይገዛታል። መንግሥተ ሰማያት ደግሞ ስንት ብር ታስከፍላለች? ያ ማለት ጴጥሮስ ክርስቶስ ሲከተል አንድ አህያ ጥሎ ነው የተከተለ ነው። መንግሥተ ሰማያት ስንት ያስከፍላል ይባል? ምን ይከፈላል ደግሞ? ምንም። እግዚአብሔር ያሳያችሁ እንዴ ማር ይስሐቅ ለዚህ ነው ብእሲ ጠቢብ በፍትሐ ኅብስት ይሳየጣል ለመንግሥተ እግዚአብሔር። ብልህ ሰው መንግሥተ ሰማያትን የምታህል ሀገር በቁራሽ እንጀራ ገዝቷት ይመጣላል። ጎበዝ መንግሥተ ሰማያት እንደው ሲሰጥ አንዳንድ ጊዜ በታየ መሰላል። አሁን ዛሬ ጠዋት ስትሄዱ አሁን ዛሬ አንድ ቢሮ ሄዳችሁ በቃ ከዛሬ ጀምሮ 5000 ካሬ ወይም 3000 ካሬ ወይም 2000 ካሬ 1000 ካሬ ቤት ተሰጥቷል፣ ቦታ ተሰጥቷል ትባሉ። ለስንት ሰው ነው የምትደውሉት? እንደዚህ ያለ ቦታ ተሰጥቶኝ ምን ከፍል? ኧረ ቀላል ነው የከፈልኩት። ቀላል ነው ቢሎ ማለት። መንግሥተ ሰማያትን ግን ስለማታዩት አሁን ዛሬ እዚህ አስቀድሳችሁ ስትሄዱ ምን ይዛችሁ እንደሄዳችሁ ስለማታዩት ቀላል የሚመስላችሁ። መንግሥተ ሰማያትን ይዘን እኮ ነው የምንሄደው። አሁን እዚህ ስንሄድ እኮ መንግሥተ ሰማያትን ይዘናት ነው የምንሄደው። ታውቃላችሁ ቤተ ክርስቲያን ውስጥ እኮ ስናስቀድስ ቆም ስንል መንግሥተ ሰማያት ውስጥ አጥር ውስጥ አይደለንም፣ ውስጥ ገብተን የምንሄደው። ደግሞ ኋላ ስንኖር መንግሥተ ሰማያት ገብተን እንትና እዚያ ቁጭ በል፣ እንትና እዚያ ቁጭ በል፣ እንትና እዚያ ቁጭ በል አንባልም። የት ነው የምንቀመጠው? አይዟችሁ ናፈቃችሁ እኩል መሆን እንደው እኛም እዚህ ስለምንቀመጥ አሁን ይሁን ግድ የለም። የት ነው የምንሄደው? እመጽ ካዕበ ነሥአክሙ ከመ ተሐልዉ አንትሙ ሀበሃሎ ከዋነ በቃ እናንተን መጥቼ ወስዳችኋለሁ፣ እኔ ካለሁበት አብራችሁ ትኖራላችኋል። አብረን ከክርስቶስ ጋር አብረን ስብስብ ብለን አባታቸው መንገድ ሂዶ የመጣ ልጆች ከእግሩ ስር ስብስብ እንደሚሉ ከጌታችን ከኢየሱስ ክርስቶስ ስር ከእግሩ ስር ስብስብ ብለን ስንኖር እስቲ ያስቡት። ወይ መታደላችን! ያንን የሰጠን በነፃ እንዲያው ምንም አትክፈሉ እናሳ ንስሐ ግቡ ብንባል እምቢ። ወይ ተካብ እንደው ወይ ተካብ እና የእግዚአብሔር ቸርነት ፍጹም ሀብት ነው ያለን ይህንን ነበረ። በዚህ ቸርነቱ መንግስቱን ሊያወርሰን በነፃ ክርስቶስ ሰጥቶናል። ክሱ ራሱ እንዲራዘም አልፈለገም። ለምን? ቶሎ ሙቶ ሰዎችን ማዳን ይፈልጋልና። ከዛ በኋላ በአንድ እንግዲህ እንጂ እግዚአብሔር ያሳያችሁ በአንድ ቀን ተከሶ ለሞት የሚበቃ የት ሀገር ክስ ነው። ለመጣ ሁሉ ይዞ ይሄዳል። ይህንን የክርስቶስን ስም ይዘው ሰዎች ብቻቸውን ወጥተው ብዙ ሆኑበት፣ ብዙ ሆኑ። አይ ለምሳሌ አሁን ብፁዕ አባታችን ፊት ሕፃኑ ነው ትምህርት ቤት ሲሄዱ ስንት ሰው ነበሩ? ነገሩ እንጂ አንድ ልጅ ሆኖ ነው ትምህርት ቤት የሚሄዱት፣ ቆሎ ትምህርት ቤት ሲሄዱ። አሁን የዚህ የባህር ዳር ሀገረ ስብከት ሊቀ ጳጳስ ሲሆን ይሄው ሁሉ ሕዝብ ሀብት አድርጎ የሰጣቸው ማን ነው? የክርስቶስ ቸርነቱ ሀብት አያችሁ። ሀብት አንድ ልጅ ከአንድ እናቱ ሲወጣ አንድ ልጅ ይሆናል። ትምህርት ቤት ሲሄድ አንድ ነው። መምህር ሲሆን ደቀ መዝሙር ይሰበስባል። ሊቀ ጳጳስ ሲሆን ሀገር ይሰበስባል። ይሄ ምንድነው? ሀብት ነው። እስኪ ልብ በሉ። እዚህ እኮ መማር እንችላለን ማለት ነው። እዚሁ የምንማረው ብቻውን ወጥቶ። እኔ ለምሳሌ እዚህ አክስቴ አጎቴ የለም፣ ወንጌል ተማርኩ። በወንጌል ምክንያት ይሄ ሁሉ ሰው ትንሽ እህቴ፣ ትንሽ ወንድሜ፣ ትልቅ ወንድሜ፣ ትልቅ እህቴ፣ አባቴ፣ እናቴ ነው። ይሄ ሁሉ ሰው ብቻዬን ነው ግን ትምህርት ቤት ስሄድ የሄድኩት። ይሄ ምንድነው ስትሉ የእግዚአብሔር ቸርነት። አንድን የቆሎ ተማሪ መርጌታ አድርጎ ያ ሁሉ ተማሪ የሚሰበስብለት ማን ነው? እግዚአብሔር ነው። ቸርነት ነው። እና ይህንን ልብ ብለን ስናስተውለው እንደው ላስተዋለው ሰው የክርስቲያን ሃይማኖት ትልቅ ነው ያለ ቴዎዶሲዎስ ለዚህ ነው። ላስተዋለው ሰው የክርስቲያን ሃይማኖት ትልቅ ነው። በአንድ መነኩሴ እንጦንስ ገዳም ሲገባ ስንት ነው? ብቻውን ገባ። እንደ ብቻውን ኋላ የግሪክ ፈላስፎችን ሁሉ ወደ ገዳም እየጠራ መጣቸው። ምን ስልክ ደውሎ ኧረ የለም ስልክ ይዘን ጊዜ ምን አድርጎ ፖስታ ልኩ የለም ፖስታ፣ አውሮፕላን የለም አስፈራርቷቸው ኧረ የለም ዳ ነው አንድ ዋሻ ውስጥ የተቀመጠ ፈላስፎችን ከግሪክ ነገስታቱን ከዙፋን እያስወረደ ወደ ዋሻ ዟቸው መጣ። በምን? ክርስቶስን ሀብት አድርጎ
ሀብት አድርጎ ማለት። ስለዚህ ሰበሰበና አሁን ዛሬ ሁላችሁ ኢትዮጵያ ውስጥ ብትቆር ለምሳሌ ደብረ ሊባኖስ እንደው እኛ ገዳም ብቻ ነው የምኖርበት ገዳም 320 መነኩሴ ነው። እንጦንስ ግን ብቻውን ሲወጣ አንድ ነበር። ይሄን መብዛት ያመጣ ማን ነው? የእግዚአብሔር ሀብቱር እና እግዚአብሔር ሀብታችን ነው። የትም ቦታ ልነግራችሁ የምፈልገው ምዕመናን፣ የትም ቦታ ሂዳችሁ እግዚአብሔርን ተቀምታችሁ እንዳትመጡ። የትም ቦታ ማለት እግዚአብሔርን የሚቀማችሁ ምንም ነገር ይቅርብን። ይህን ለማድረግ ደግሞ ለዚህም የእሱ ቸርነት ያስፈልገናል እና ዛሬ የምናከብረው እሱ ነው። እግዚአብሔርን ሀብት አድርጉ። ምንም ነገር አጥታችሁ እግዚአብሔርን ሀብት ለማድረግ ጠሩ። እግዚአብሔር የሌለበት ግን ሙላት እንኳ ቢሆን ጉድለት ነው። እግዚአብሔር ካለ ደግሞ ባዶነት ራሱ ሀብት ነው እና መድኃኔዓለም በሀብቱ ስላከበረን፣ በጌትነቱ ስለጠበቀን፣ በቸርነቱ ልጆቹ ስላደረገን፣ ቅዱስ ሥጋውን ክቡር ደሙን እስከመመገብ ስለለገሰልን፣ ባሪያ ለመሆን የማንበቃውን ለልጅነት ስለጠራን፣ በአጥር ውጭ መኖር የማይገባንን እንኳን በአዳራሹ እንድንኖር ስለፈቀደልን፣ ለዘላለም ሕይወት ስለጠራን፣ ይህን ሁሉ ስላደረገልን ከአብ ከመንፈስ ቅዱስ ጋር አንድ ለምትሆን መንግሥቱ ለመድኃኔዓለም ክብር ምስጋና ይግባው። ወስብሐት ለእግዚአብሔር።